ምን እንደተመኘው ታውቃላችሁ? ውድ ቤተሰቦቼ ኪራ ከዚህ ከስካር መንፈሱ ራሱ ቢነቃም ጽናት ጋር መሄድ አለብኝ ብሎ ልክ ለቅዱስ እንደተናገረው ወደ ጽናት ቢሄድ በራሱ ፍላጎት በራሱ ፍቃድ ቢሄድ በጣም ደስ ይለኛል። ብዙዎቻችሁም ደግሞ እንደምንም አድርገው ቅዱስም ሆነ ናሆሜ ሁሉም እንደምንም ብለው ወደ ጽናት እንዲሄድ ማድረግ አለባቸው። ይዛ ያለው ነገሮችን ሁሉ ሲያይ የሆነ ነገር ሊያስታውስ ይችላል እያላችሁ ነው። እኔም ራሴ ምኞቴ በቃ ኪራ እዛ ሄዶ ተሽሎት ምናምን በቃ ጽናት እና እሱ ፍቅር በፍቅር ሆነው ወደ ከተማ ቢመለሱ ብዬ ተመኝቻለሁ። ጽናት በጣም ተስፋ ቆርጣ ነው የሄደችው። ከመጣ መጣ ካልመጣም ደግሞ አንድ ቦታ ላይ መርገጥ የለብኝም ከዚህ በኋላ እሱን ትቼ የራሴን ህይወት እኖራለሁ ብላ ነው ተስፋ እየቆረጠች ወይንም ደግሞ ወስና ወደ አባቷ የሄደችው ማለት ነው። ስለዚህ ይሄ ነገር ደግሞ ኪራ ካልሄደና ኪራ ካላስታወሰ ኪራ የሚወዳት እንደሚወዳት አሁን ላይ ራሱ ባለበት ፓርት እንደሚወዳት ካልነገራት ነገሮች በጣም ከባድ ይሆናሉ ብዬ አስባለሁ። ኪራ እንደምንም ብሎ መሄድ አለበት። በኮሜንትም ደግሞ ኪራ መሄድ አለበት እንደምንም ብሎ መሄድ አለበት እያላችሁ ነው። እኔም እንደዛው ነው የምለው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ በጽናት ድራማ ላይ እስኪ ትናንትናም ሰርቻለሁ። ዛሬም እንግዲህ እስኪ አንዳንድ ነገሮችን ልበላችሁ ማለት ነው። አጠራጣሪ ያለ ቪዲዮ ነው የምሰራው እንዳይሰለች ማለት ነው። እንደ ወዶቼ በተለይ የራሳችሁን ሀሳብ ኮሜንት እያስቀመጣችሁ ነው። አረ ኪራን ውሰዱልን፣ እንደውም ምን አለበት ስካሩ ላይ እንዳለ እዛው ውሰደኝ እንዳለው ቅዱስ በወሰደው እያላችሁ ነበር። ለምን ትክክል ናችሁ። ከዛን ከስካር መንፈሱ ከነቃ ልክ እንደተኛ ሰው ነው። በቃ ከስካሩ ሲለቀው አረን ያላልኩም የምን ጽናት ነው የምን ምናምን ነው ደግሞ ሰራተኛ ላፈቅር ነው እንደምናምን ብሎ ነገሩን ነው የሚያበላሸው ወይንም ደግሞ ያፋፍራል። በቃ አይናገርም። ግን እዛው ላይ ውሰደኝ እንዳለው ቅዱስ ብድግ አድርጎ መኪናውን አስነስቶ ይዞት ቢሄድ በሌሊቱ ማለት ነው። ከዛን ልክ ከስካሩ ሲነቃ ጽናት ጋር ነበር ራሱን የሚያገኘው ማለት ነው። ለምን አመጣችሁኝ ነው የሚለው ማለት ነው። ራሱ ውሰዱኝ ብለህ ነው ቢሉት ራሱ አያምንም እሱ። ምክንያቱም በስካር መንፈስ ነበር ያን ነገር የተናገረውና ጽናት ግን በነገራችን ላይ አይደለም ሌላ ኪራ ጽናትን ራሱ ቢያጣ የሚጎዳው እሱ እንጂ እሱ አይደለችም። ታፈቅረዋለች ተወደዋለች። ግን ደግሞ አንዳንድ ጊዜ አንድ ቦታ ላይ የምንረግጥ ከሆነ ጊዜያችንንም ሰዓታችንንም የሚያመልጠን ለኛ ነው ማለት ነው። ስለዚህ ጽናትም ከዚህ በኋላ ምንም ማድረግ አልችልም ብላለች። ናሆም ራሱ በጣም ነው በቃ ኪራ ላይ በሚያዩ ነገር በጣም ነው እየተጨናነቀ ያለው። ምክንያቱም ጽናትን እንደ አዲስ እያፈቀራት እንደ አዲስ እየወደዳት እንደሆነ የተረዳው። ግን ደግሞ ከአዲሱ ፍቅር ይልቅ ያንኛውን ያለፈውን ፍቅራቸውን ትውስታቸውን ቢያስታውስ በጣም ደስ ይለኛል። ምክንያቱም በጣም አሳዛኝም ሆነ አስደሳች ጊዜ ያሳልፈዋል። ስለዚህ ያን ነገር ደግሞ ቢያስታውስ በጣም አሪፍ ነው ለኔ። ስለዚህ አሁንም ቢያፈቅራት ችግር የለውም፣ ግን የበፊቱ ማስታወስ አለበት። እና ቤተሰቦቼ ምሩዬ በፊት ላይ መድኃኒት ትወስድ ነበር ለልቧ ምናምን። አሁን ላይ ግን ነፍሰ ጡር ስለሆነች ለልቧ መድኃኒት ራሱ አትወስድም። ግን ደግሞ አንዳንድ ጊዜ ፈጣሪ ሊምራችሁ ሲፈልግ የሆነ ነገር ያመጣላችኋል። እና በዛ ላይ በቃ ፈጣሪዋን በጣም እያማረረች ምናምን ነበር። አሁን ላይ ግን እርግዝናውም ጋራ መድኃኒቱንም እየተጠቀመች አይደለም። ጤንነቷን በጣም ሰላም ነው። ስለዚህ ምሩዬ ይሄ ነገር ስለተፈጠረ በሷ ላይ በጣም ደስ ብሎኛል። በኋላ ላይ እንግዲህ መውለድ ላይ ደግሞ በኋላ ላይ ችግር ያመጣባት ይሁን አናቅም። ብቻ ግን ትንሽ ስላልታመመችና አሁን ላይ ጤንነቷ ጥሩ ስለሆነ በጣም ደስ ብሎኛል። ናሆሜም በጣም ደስ ብሎታል። ሰንዬ ደግሞ እንግዲህ ያለፈውን ፍቅር ከናሆም ጋር ያለው ከክብሮም ጋር ያለውን ነገር እያስታወሰች በጣም ራሷን እንትን እያደረገች ነው ማለት ነው። ምክንያቱም ሁሉም ሰው በፍቅር እያለ ለምን እኔ እንደዚህ አልሆንኩም፣ ለምን እኔ እንደዚህ እንትናለም እያለች በጣም እየተጨናነቀች ነው። ቤተሰቦቼ ግን አንድ ጥያቄ አለኝ። ጨበርዬ ማለት ነው ከዚህ ልጅ ፍቅር ይዟታል እንዴ? ጨበርዬና ይሄ ልጅ ማለት ነው አብረው ሲሆኑ በቃ ይነቋቆራሉ፣ ይተራረባሉ፣ በሻሽቃሉ ምናምን እና እኔ ሳስበው ግን ይሄም ልጅ ከጨበርዬ ፍቅር ይዟታል፣ ጨበርዬ ራሱ ከሱ ፍቅር ይዟታል። ምክንያቱም ነገራቸው ሁሉ አላማረኝም። ፍቅር ያለባቸው ነው የሚመስለኝ ሁለቱም። ይሄ እኔ ግምት ነው። እስኪ እናንተ ኮሜንት አድርጉልኝ። ጨበርዬ ራሱ የምታፈቅረው የምትወደው ይመስለኛል። እቤት ካልመጣና እቤት ውስጥ ከሌለ ቅርቅር ይላታል፣ ያነጫንጫታል። ይሄ ታዲያ የፍቅር ምልክት አይደለም እንደ ወዶቼ?